ሰላም ናችሁ? አብዛኞቻችሁ ማለት ይቻላል ቤታችን ቁጭ ብለን በሞባይል ስልካችን ወይም በላፕቶፓችን ኢንተርኔት ተጠቅመን ስራ ልንሰራ ኦንላይን ስራዎች ልንሰራባቸው የምንችላቸው እና በየወሩ ገንዘብ ልናገኝ የምንችልባቸው አፕሊኬሽኖች ካሉ ዌብሳይቶች ካሉ ትክክለኛ የሆኑትን መርጠህ ጠቁመን ትሉኛላችሁ። ብዙ ጊዜ ዛሬ 5 አፕሊኬሽኖች ይጠቁማቸዋል። በትክክል የሚከፍሉ የኦንላይን ስራ የሚያሰሩ አፕሊኬሽኖችን ጠቁማቸዋለሁ። ነገር ግን ከኦንላይን ስራ ጋር በተያያዘ ኦኬ ኦንላይን ስራውን አገኛችሁ ሰራችሁ፣ ግን ገንዘብ እንዴት ነው የሚተላለፍላችሁ? ትልቁ ችግር እሱ ነው። እንግዲህ አብዛኛው ጊዜ ፔፓል አካውንት ይጠይቃሉ። አብዛኞቹ እነዚህ 5ቱንም የምነግራቸው አፕሊኬሽኖች የፔፓል አካውንት እንዲኖራችሁ ይፈልጋሉ። ነገር ግን ፔፓል የስ ኢትዮጵያ ውስጥ ይሰራል። ነገር ግን ሪስትሪክትድ ነው። ፔፓል ኢትዮጵያ ውስጥ የሚሰራበት ናሽናል ባንክ ብሔራዊ ባንክ ሪስትሪክት አድርጎታል። ለምሳሌ የፔፓል አካውንት ኢትዮጵያ ውስጥ የስ ክሬት ማድረግ ትችላላችሁ። ከዛ በኋላ ፐርቼዝ ማድረግ ትችላላችሁ። በዚህ ፔፓል አካውንት የሆነ ክሬዲት ካርድ ተጠቅማችሁ መግዛት ትችላላችሁ። ገንዘብ እንደውም ሴንድ ማድረግም ትችላላችሁ። ነገር ግን ከውጪ እነዚህ ኦንላይን ስራ የሚያሰሯችሁ ኩባንያዎች በፔፓል አካውንት አማካኝነት ገንዘብ ሊከፍሏቸው አይችሉም። ሪሲቭ ማድረግ አትችሉም። ምክንያቱም ኮመርሻል ባንክ ሬስትሪክት አድርጎታል። ስለዚህ አሁን የምነግራቸው 5ቱም አፕሊኬሽኖች የስራ አፕሊኬሽኖች ቀጥታ ዳይሬክትሊ ለእናንተ እዚህ ሎካሊ ለምትጠቀሙት ባንክ አካውንት ቁጥራችሁ ቀጥታ ትራንስፈር ዋየር ትራንስፈር ማድረግ የሚችሉ ብቻ ናቸው የምነግራችሁ ማለት ነው። ስለዚህ 2 አድቫንቴጆች አላቸው። አንደኛው ትክክለኛ ስራ የሚያሰሯችሁ፣ ሁለተኛ ቀጥታ እዚህ ፔፓል መክፈት ሳያስፈልጋችሁ ቀጥታ እዚህ አገር አሉ አቢሲኒያ ባንክ፣ ኮመርሻል ባንክ፣ አዋሽ ባንክ በምትጠቀሙባቸው የአገር ውስጥ ባንኮች ባንክ ቁጥራችሁ ትራንስፈር የሚያደርጉትን ብቻ ነው የምመርጥላቸው። አንደኛው አፕወርክ ነው፣ የምታውቁት ነው። አፕወርክ ነው። የስ አፕወርክ አፕሊኬሽን አለው። አፕሊኬሽን ዳውንሎድ አድርጋችሁ የተለያየ ፕሮፋይላችሁን ስትሰሩ ረዘም ያለ ጊዜ ይወስዳል። እዛ ላይ ፔመንት ሜተዱን ቀጥታ ዳይሬክት ባንክ ትራንስፈር የሚል ሜተድ አለው። እሱን ሜተድ መጠቀም ነው፣ ፔፓል የሚለውን መተው ማለት ነው። ስለዚህ አፕወርክ አንደኛው ነው። አፕወርክ ላይ ካሉ ስራዎች የተወሰኑትን ላንሳላችሁ። ዳታ ኤንትሪ፣ ትራንስክሪፕሽን፣ ቨርቹዋል አሲስታንት፣ ዌብ ዴቨሎፕመንት፣ ግራፊክ ዲዛይን፣ ራይቲንግ እና ትራንስሌሽን፣ መተርጎም፣ ኤዲት ማድረግ ወዘተ ወዘተ። እዚህ ላይ የተለያዩ ስራዎች አሉ። በሙያችሁ፣ በልምዳችሁ፣ በኤክስፒሪንሳችሁ መሰረት የፈለጋችሁትን ስራ መምራት ትችላላችሁ። ሌላኛው ፍሪላንሰር የሚባለው አፕሊኬሽን ነው። ፍሪላንሰር የሚባለው አፕሊኬሽን እሱም እንደዚሁ ዳይሬክትሊ ዋየር ትራንስፈር አለው፣ አማራጭ አለው ማለት ነው። ዳይሬክትሊ ቱ ዩር ባንክ አካውንት መላክ የሚችል ነው። አቢሲኒያ ባንክ፣ ኮመርሻል ባንክ አካውንታችሁ ይልካል። እዚህም ላይ የተለያዩ ስራዎች አሉ። ዌብ ዴቨሎፕመንት፣ ኮንተንት ራይቲንግ ተመሳሳይ ናቸው። ኦኬ መምረጥ ትችላላችሁ። ሶስተኛ ቶፕ ታል የሚባለው ነው። ቶፕታልም እንደዚሁ ዳይሬክት ባንክ ትራንስፈር ፔመንት ሜተድ አለው። ስለዚህ ቀጥታ ሊከፍላችሁ ይችላል። እዛም ላይ የተለያዩ የስራ አይነቶች አሉ። በተለይ ቶፕታል ላይ በጣም ፕሮፌሽናል የሆኑ ስራዎችን መስራት ትችላላችሁ። ልምድ ያላችሁ ሶፍትዌር ዴቨሎፕመንት፣ ፋይናንስ ላይ፣ ፕሮጀክት ማኔጅመንት ላይ፣ ዲዛይን ላይ፣ ቢዝነስ ስትራቴጂ ላይ፣ ኦፕሬሽናል ኮንሰልቲንግ ላይ መስራት የምትችሉ ሰዎች እዚህ ላይ መስራት ትችላላችሁ። ፒፕል ፐር አወርም እንደዚሁ ባንክ ትራንስፈሩ ቀጥታ ባንክ ትራንስፈር አለው። ፓዮኒር የሚል የፔመንት ሜተድም አለው። እነዚህም ደግሞ ፔፓልንም ይጠቀማል። እሱም እንደዚሁ የተለያዩ ስራዎች አሉት። አምስተኛ ጉሩ ነው። አምስተኛው ጉሩም እንደዚሁ ቀጥታ ዳይሬክት ባንክ ትራንስፈር ይጠቀማል። ፔፓልም ይጠቀማል፣ ፓዮኒርም ይጠቀማል። ስለ ፓዮኒር መጨረሻ ላይ እነግራችኋለሁ። እሱም እንደዚሁ እዚህ ላይ ስራዎችን የተለያዩ ስራዎችን ፈልጋችሁ ሳይን አፕ አድርጋችሁ ፔመንት ሜተዱን ዳይሬክት ባንክ ትራንስፈር የሚለውን መምረጥ ነው የሚጠበቅባችሁ። ፔፓል ፓዮኒር የሆነ የሚለውን ትታችሁ ማለት ነው። አሁን ምንድን ነው ይሄ እንግዲህ ፔመንት ሜተዶች አሁን ላይ እኔ ይህን ቪዲዮ ስሰራ ፔመንት ሜተዳቸው ዳይሬክት ባንክ ትራንስፈር የሆኑ ምርጫ ያላቸው ቀጥታ ለእናንተ እዚህ ሎካል ባንክ አካውንት ቁጥር መላክ የሚችሉትን ነው። ነገር ግን ፔመንት ሜተዶች ሊለዋወጡ ይችላሉ፣ አፕዴት ሊደረጉ ይችላሉ። አፕዴት በሚደረጉ ጊዜ አንድ አማራጭ ነገራቸው ፓዮኒር የሚባል አፕሊኬሽን አለ። የፔመንት ሜተድ አለ። የፔፓል ኦልተርኔቲቭ አማራጭ ማለት ነው። ይህም ፓዮኒር ዳውንሎድ አድርጋችሁ ፓዮኒር የሚባለውን አፕሊኬሽን ዳውንሎድ አድርጋችሁ ወይም ደግሞ ፓዮኒር የሚለው ዌብሳይት ላይ ገብታችሁ እዛ ላይ ሳይን አፕ በማድረግ አካውንት ክሬት አድርጋችሁ ከዛ ቬሪፊኬሽን ኮድ አለው፣ ቬሪፊኬሽን ፕሮሰስ አለው፣ የማጣራት እንትኖች አሉት። ምክንያቱም አይዲ፣ መታወቂያ፣ ወዘተ የተለያዩ አይደንቲፊኬሽን ዶክመንትስ እናንተ መሆናችሁን የሚያረጋግጡ የተለያዩ ዶክመንቶች ልትጠይቁ ትችላላችሁ። ከዛ የፓዮኒር አካውንት እንደዚህ ቬሪፊኬሽን ፕሮሰስ ከጨረሳችሁ በኋላ ከሎካል ባንክ አካውንታችሁ ጋር ሊንክ አድርግልኝ ማለት ትችላላችሁ። የአቢሲኒያ ባንክ፣ የአዋሽ ባንክ፣ የወዘተ ሊንክ ታደርጉታላችሁ ማለት ነው ከፓዮኒር አካውንታችሁ ጋር። ከዛ በኋላ የተለያዩ እነዚህ ቅድም የጠቀስኩላቸው የተለያዩ ኦንላይን ስራ የሚያሰሩ ባንኮች ዳይሬክት ባንክ ትራንስፈር የሚለው ሜተድ ከሌለ የፔመንት ሜተድ ከሌላችሁ ፓዮኒር የሚላል በእርግጠኝ ነው።
ስለዚህ ፓዮኒር የሚለውን ስታስገቡ ፓዮኒርን ይቀበለዋል። ፓዮኒር ደግሞ ምን ይሆናል? በመሀል ሆነው ወደ ራሳቸው የግል አካውንታችሁ ይልክላቸዋል ማለት ነው። የተለያዩ አይነት የፔመንት ሜቶዶች አሉ። በነገራችን ላይ ስክሪን የሚባል አለ፣ ራሱ ዳይሬክት ባንክ ትራንስፈር የሚባል አለ፣ ዌስተርን ዩኒየንን መጠቀም ትችላላችሁ፣ ወዘተ ወዘተ። ግን ፓዮኒርን እመርጥላችኋለሁ ማለት ነው። ፓዮኒር እንግዲህ ቅድም እንዳልኳችሁ ገንዘብ መላክ ትችላላችሁ። አካውንት ክሬት አድርጋችሁ እዚህ ኢትዮጵያ ውስጥ ገንዘብ ግን ሪሲቭ ማድረግ አትችሉም። እንደውም የፔፓል የ2025 ትልቁ ዓላማው ትልቁ ጎሉ በመላው አፍሪካ ሰርቪሶቹን ኤክስፓንድ ማድረግ ነው። ዋናው የፔፓል የ2025 ትልቁ ዓላማው ይህን ይመስላል። አይ ቲንክ ቪዲዮን ከወደዳችሁት አንድ ብላችሁ መጻፍ ትችላላችሁ። አካውንቴን ፎሎ አድርጉ። ይህን ቪዲዮ ሼር አድርጉ። አመሰግናለሁ።